መልካቾቻችን ነው የዛሬውን ዜና እናቀርብላችኋለን። ህወሓት እንግዲህ የዶክተር ደብረጽዮን የሚመራው ቡድን አሁን ያለበትን የህወሓትን ሲስተም የሚቃወም ሁሉ ካዲ ነው ማለታቸው ይታወሳል። በዚህ ወቅት ከኛ ጎን ያልቆመ ሰው ካዲ ነው ማንን ለማለት እንደታቀደ ታውቋል። ጌታቸው ረዳን ለማለት እንደሆነ ብዙዎች ያስባሉ። ጌታቸው ረዳን እንደ ካዲ ወይም ደግሞ የትግራይ ጠላት በማለት መመልከት መጀመራቸው ይታወቃል። ካዲም ለምን አሉት የሚለው ነገር እንግዲህ የወርቅ ንግድ የተለያዩ ንግዶችን እንግዲህ ህወሓት የሚያካሂደው ሚስጥራዊ ሰነድ ለፌደራል መንግስቱ ሰጥቷል በሚል ነው እንግዲህ የዶክተር ደብረጽዮን ቡድን ይህንን ሐሳብ ከየት አመጣው የሚለውን በሚስጥር የሚያደርጉትን ከፍተኛ የሆነ የወርቅ ምዝበራ ተከትሎ የደረሰባቸው ከፍተኛ ሞራላዊ ውድቀትን ለመሸፈን የሚያስችል መደራደሪያ እንደሆነ እንግዲህ ይነገራል። ህወሓት አሁን ካለበት ውድቀት ደግሞ የሚታደገው ማን ነው የሚለው እንግዲህ ያነጋገረ ይገኛል። ስታሊን ከኤርትራ መግባቱን ተከትሎ ኤርትራ አማካይነት ወደ ትግራይ ያቀንቶ ምንድነው የሚሰራው የሚለውም ያነጋገረ ብዙዎች እንደሚሉት ስታሊን በኤርትራ ተቀምጦ ነው ወይስ በትግራይ ተቀምጦ ነው ከፍተኛ ሚስጥራዊ ሰነድ ለህወሓት የሚያቀብለው የሚለውም ያነጋገረ ይገኛል። ፕሬዝዳንት ኢሳያስ አፈወርቂ ጋር መገናኘቱን ተከትሎ ከፍተኛ የወርቅና ከፍተኛ የገንዘብ ዝውውር ሊያደርግ የሆነ የሚለው ያወዛገበ ይገኛል። እንግዲህ ስታሊን ለብዙዎች ለትግራይ ተቆርቋሪ ነን ብለው ያስቡ ነበር። አሁን ግን በመቀልበስ የስታሊን አመለካከት ሙሉ ለሙሉ ለትግራይ ሳይሆን ለወርቅ መሆኑ እንግዲህ የተነገረ ይገኛል። ኤርትራን ለዘመናት ሲወቅሱ ነው። አሁን የኤርትራ ደጋፊ መሆኑን ተከትሎ ምንን ያመለክታል? የወደብ ጥያቄ ሳይሆን የሀገረ ትግራይ ምስረታ ሳይሆን እነሱ የፈለጉት ወርቅ የተለያዩ ንግዶች መካከል ገንዘቡ አካውንቱ ስንት ነው የሚለው ጥያቄ እንግዲህ ያነጋገረ ይገኛል። የስታሊን የገንዘብ መጠን እጅግ በብዙ ቢሊዮን ብር የሚቆጠር ሊሆን ይችላል የሚሉ መላምቶችም አልጠፉ። በዚህ ወቅት ስታሊን ስንት ገንዘብ አለው ከአካውንቱ የሚሉት በብዙ ቢሊዮን ዶላሮች እንግዲህ ከትግራይ ዲያስፖራ እየተመደበለት እንደሆነ ይነገራል። ስታሊን ይህንን ያድርግ እንጂ በአሁኑ ወቅት ስንት ከአካውንቱ እንዳለ የተነገረ የለም። ስታሊን ብዙ ቢሊዮን ዶላሮችን ግን ከአካውንቱ ሊኖር እንደሚችለው ከስዊዝ ባንክም ሊኖር እንደሚችለው እንግዲህ የተነገረ ይገኛል። ይህንን መረጃ ያልተረጋገጠ ነው። ይሄ መረጃ የሰማ ነው ከተለያዩ የትግራይ ማህበረሰብ የሚስጥር አዋቂዎች ቢሆንም ግን መረጃ እንደው መጀመሪያ ደረጃ መረጃ እንደሚታይ አይታወቅም። ሌላ ደግሞ ከንግድ ባንክ ላይ ከፍተኛ የገንዘብ አታክ ተፈጽሟል። እንግዲህ የንግድ ባንክ ሳይበር ሴኩሪቲ ብዙ ቢሊዮን ዶላሮችን ማትረፍ እንደቻለ እየተነገረ ይገኛል። ይህንን ምዝበራ እንግዲህ መቋቋም ችለዋል። ይህንን ምዝበራ ከፍተኛ በሆነ ሲስተም እንግዲህ እንዳይካሄድ የምዝበራ ሁኔታ እንደማይካሄድ እንግዲህ ይህንን ማድረግ ችሏል። በዚህም በተመለከተ ስታሊን የንግድ ባንክ ምዝበራ ውስጥ የለበትም ወይስ አለበት የሚለው እንግዲህ እያነጋገረ ይገኛል። ስታሊን የኢትዮጵያ ውስጥ ሴራ ከሚያደርጉት ውስጥ ከፍተኛ እና ዋነኛው መሆኑ እንግዲህ ይታወሳል። ይህንን በተመለከተ ተጨማሪ መረጃና ዜና ሲኖር የምንዘግብላችሁ ይሆናል።